አነጋጋሪ የሆነችው ወጣቷ ፖለቲከኛ ሚስጥረ ስላሴ ታምሩ ብዙዎችን እያስደመመች ነው የምትገኘው። በኢትዮጵያ ፖለቲካ ታሪክ በሴቶች ዘርፍ ብዙም ታይቶ በማይታወቅበት እና እንደዚሁም ድፍረት በተሞላበት በምርጫ ቅስቀሳ ለዛውም በቀጥታ በቴሌቪዥን ስርጭት የተናገረችው ነገር ብዙዎችን አስገርመዋል። ይቺ ወጣት እንግዲህ የኢሃፓ ጠንካራ ተቃዋሚ እንደሆነች ይታወቃል። እንደዚሁም ደግሞ የኢሃፓ ስራ አስኪያጅና ዋና ጸሐፊ ናት ለኢሃፓ ማለት ነው። እናም እቺ ሚስጥረ ስላሴ ታምሩ ያቀረበችው ለብልጽግና ፓርቲ ተወካዮች እጅግ አስደንጋጭ ነበር። ባልጠበቁበት መልኩ ቪዲዮውን መጋብዛቸው ለመጨረሻ ላይ እጅግ በድንጋጤ ነበረ ክው ብለው የቀሩት ማለት ነው። ያቀረበችው እጅግ በጠንካራ ትችት ስለ መደመር መንግስት መጽሐፍ እንደዚሁም ደግሞ ስለተበደሩት ከፍተኛ የሆነ ብድር ከእዳ ወደ ምንዳ የሚለውን ሀሳብ ብትንትን አድርጋ በማቅረቧ በጥያቄ መልክ ማለት ነው እጅግ እንደደነገጡ ነው እንግዲህ የሚገልጸው። ቪዲዮን ታዩታላችሁ። እናም እንግዲህ ብዙዎችም በተለያዩ ሶሻል ሚዲያዎች ላይ የተቀባበሏት ነው የሚገኘው። አድናቆትም እየተቸራት ነው የምትገኘው በዚህ ሰዓት ማለት ነው። እናንተስ በዚህ ጉዳይ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን አስቀምጡልን። ነገር ግን ሚስጥረ ስላሴ ድፍረቷና እንደዚሁም ደግሞ ያመነች በት አላማ መቆም ብዙዎችን አስደምሟል። ብዙዎችም ህጻናትም ጭምር ስናድግ እንዳንቺ ነው የምንሆነው የሚል እንግዲህ መልእክት እየላኩላት ነው የሚገኘው። እውነት ለመናገር ቪዲዮውን ስታዩት እጅግ ነው የምትገረሙት። አይታችሁትም ከሆነ ምን አይነት ስሜት ተሰማችሁ ማለት እፈልጋለሁ። እንግዲህ ብዙዎችም እየተቀባበሉ ስለሚገኘው ሀሳብ አስተያየት ካላችሁ አስቀምጡልን። ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የኢትዮጵያ ህዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ጋርም ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም፣ በተግባራችሁ ተደጋጋሚ ስላረጋገጣችሁት። ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት ዓመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁት እና ስለ የትኛው ወጣት ነው የምታወሩት? ስለ ልዩ አጋርነትም አናነሳም ብላችኋል። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን። የእስራኤሉ ፕሬዝዳንት ወደ አዲስ አበባ እንደሚመጡ እየተጠበቀ ነው የሚገኘው። የአፍሪካ ቀንድ በርካታ በፖለቲካ ትኩሳት ባለበት ወቅት ወደዚህ መምጣታቸው ብዙዎች የሚተናገሩበት ነው የሚገኘው። ከፍልስጤም ጋር በተገናኘ ጉዳይ እንግዲህ በርካቶች በዚህ ጉዳይ እንግዲህ ሀሳብ የሰጡበት ነው የሚገኘው። ነገር ግን ፕሬዝዳንቱ ወደ አዲስ አበባ ይመጣሉ። ከዚህ ጋር በተገናኘንም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወደ ህንድ አቅንተዋል ነው የተባለው። እንግዲህ እስራኤል ከፍተኛ የሆነ ፖለቲካ እንቅስቃሴ እያደረገች ነው የምትገኘው በዚህ ሰዓት ማለት ነው። እንግዲህ የእስራኤሉ ፕሬዝዳንት አዲስ አመተው በርካታ ጉዳዮች ወያዩሉ የተባለው። የዚህ ጉዞ ዋና ዓላማ ደግሞ ህንድ እና የአረብ ኤሚሬትስን ግንኙነት እንደዚሁም ለማጤን እንደዚሁም ኢትዮጵያና የሳውዲ አረቢያ ግንኙነት፣ የግብጽና የቱርክን ግንኙነት በከፍተኛ ሁኔታ ትኩረት ሰጥተው ነው የሚንቀሳቀሱ የተባለው። እነኚህ አካላት የሚገናኙ ከሆነ በስፋት ለእስራኤል ከፍተኛ ስጋት ስለሆነ ይህንን ጣልቃ ለመግባት ነው የተባለው። በተለይ የቱርክና የግብጽ ግንኙነት አስግቷቸው እንደዚሁም የህንድና እንደዚሁም የተባበሩት አረብ ኤሚሬትስ እንደዚሁ የኢትዮጵያና የሳውዲ አረቢያን ግንኙነት ለመበጣጠስ ከፍተኛ እንቅስቃሴ እያደረገች ነው የምትገኘው እስራኤል ተብሏል። እናም እንግዲህ ይሳካ ላይሳካ ምናየው። ነገር ግን የእስራኤሉ ፕሬዚዳንት ወደ አዲስ አበባ በቅርቡ ሰዓታት ውስጥ ወይም ደግሞ በቀናት ውስጥ ወደ አዲስ አበባ እንደሚገቡ እየተጠበቀ ነው የሚገኘው። ዱባይ በዓለም አራተኛዋ ባለጸጎች የሚኖሩባት ከተማ ሆና ትመርጣለች። ዱባይ 86 ሺህ ሚሊዮነሮች ወይም እነዚህ 86 ሺህ ሚሊዮነሮች የሚኖሩባት መሆኗን ተከትሎ ነው እንግዲህ በአራተኛዋ ባለጸጋ የሚኖርባት ከተማ ተብላ የተመረጠችው። በዱባይ እንግዲህ እጅግ በርካታ ባለሀብቶች የሚኖሩባት እንደሆነ ይታወቃል። ከዚህ ጋር በተገናኘ የተመረጠችው ከዜሮ የገቢ ግብር ወይም ታክስ ፍሪ እስከ ጎልደን ቪዛ እና እንደዚሁም እጅግ ዘመናዊ የኑሮ ዘይቤ ድረስ የተባበሩት አረብ ኤሚሬትስ ከተማ የሆነችው የሀብታሞች መኖሪያ ሆና ትመርጣለች ዱባይ ማለት ነው። እንግዲህ ይቺ ከተማ ብዙዎች እጅግ የሚወዷት ከተማ እንደሆነችም ጭምር ነው እንግዲህ የተገለጸው ማለት ነው። በዚህ በዱባይ እንግዲህ ከተለያዩ አገር የተውጣጡ ባለ ሀብቶች መኖሪያቸውን አድርጓል። እንደ ቡርጂ ከሊፋ እና እንደዚሁም ፓልም ጁሜሪህ የተባሉ እጅግ ቅንጡ ቦታዎች ናቸው ወይም የመኖሪያ ቦታዎች
ነው ለዚህ ተመራጭ ያደረጋት ማለት ነው። በዋናነት ባለሀብቶች እንደ ታክስ ፍሪና እንደዚሁም ጎልደን ቪዛ የተባሉትን አገልግሎቶች በማግኘታቸውና የተለያዩ የጸጥታ ሁኔታ እጅግ አስተማማኝ በመሆኑ ነው ወደዚች ከተማ የሚያቀኑት የተባለው። እናም ዱባይ ከዓለም አራተኛዋ ቅንጡ ባለሀብቶች ወይም ደግሞ ወደ 86 ሺህ የሚጠጉ ባለሀብቶች መኖሪያ በመሆን ከዓለም አራተኛዋ ውድ ከተማ ተብላ ተጠርታለች። በመስኮት በመግባት 6 ሚሊዮን ብር በላይ ንብረት የሰረቀው ተጠርጣሪ በቁጥጥር ስር መዋሉ የተነገረው ጌቱ ተስፋ የተባለው የስርቆት ወንጀለኛ የካቲት 12 ቀን 2018 ነበር በቦሌ ክፍለ ከተማ ወረዳ 3 ነበር ይሄን ወንጀል የፈጸመው። በዚህ አካባቢ እንግዲህ አንድ አፓርትመንት አለ። 8ኛ ፎቅ ላይ ነው ይህ እንግዲህ ድርጊት የተከሰተው። 8ኛ ፎቅ ከሌሊቱ 5 ሰዓት አካባቢ ላይ ነው ወደ ቦታው ወደዚህ ወደ ስርቆት ለመፈጸም የገባው ማለት ነው። እዛ አካባቢ ፎቁ ላይ ሬስቶራንት ነበር እና የሴትዮዋ ቤት መስኮት ክፍት መሆኑን በማየት ነው በመስኮት በመኝታ ክፍል መስኮት በመግባት ነውና እንግዲህ 6 ሚሊዮን ብር በላይ ይሰረቅ ማለት ነው። የእጅ ቀለበት፣ የእጅ ብራዝሌትን ጨምሮ እንደዚሁም $2800 እና 2 ስልኮችን ነበር ይዞ እየወጣው። ነገር ግን በዛ በቦታው ላይ በሲሲቲ ካሜራ ምክንያት እንግዲህ ፊቱ ስለታየ ማለት ነው ፖሊስ ባደረገው ክትትል ምክንያት በቁጥጥር ስር ውሏል የተባለ ፖሊሶች መልእክት አስተላልፏል። በዚህ ጉዳይ መስኮታችሁን ሳትዘጉ ወደ ሌላ ቦታ አትንቀሳቀሱም ሲል መልእክት አስተላልፏል። በኢራን አዲስ ተቃውሞ ተቀስቅሷል። በተመሳሳይ በኢራን የመንግስት ደጋፊዎችና እንደዚሁም ደግሞ ተቃዋሚዎች መካከል ከፍተኛ የሆነ መጻብ ተፈጥሮ እንደነበር የተነገረው የአሜሪካንና የእስራኤል ባንዲራን ሲያቃጥሉ ነበረ ኢራንን የሚደግፉት ማለት ነው። ከዚህ ጋር በተገናኘም እንግዲህ በዩኒቨርሲቲዎች ነው የተቃውሞ በብዛት የተቀሰቀሰው። በቴህራን ዩኒቨርሲቲ በተካሄደው ተቃውሞ የኢራን ንጉሳዊ አስተዳደርን የሚደግፉ ሰልፈኞች በብዛት መታየታቸው የተነገረው። በአንድ ዩኒቨርሲቲ እንደዚሁም ደጋፊዎቹ እነዚህ ሁለት ደጋፊዎች ጸብ ውስጥ መግባታቸውም ጭምር ነው እየተገለጸው። ከዚህ ጋር በተገናኘ ግን በኢራን አሁንም አስደንጋጭ ነገሮች ይወጡ ነው የሚገኙት። በኢራን አደገኛ መልእክትም ተሰራጭቷል የተባለው ይህም የሆነው እንግዲህ የሚሆነውን ጠብቁ የሚል መልእክት ነው የተላለፈው በኢራን ቋንቋ ነው። ይህ የሚሆነውን ጠብቁ የሚል መልእክት በመላው ከተማዋ ተሰራጭቷል የተባለው። ይህንንም በመመልከት ብዙዎች ተደናግጠዋል። ማን ነው ይህን መልእክት የላከው ወይም ያሰራጨው? ኢራን ናት ወይንስ ደግሞ የውጭ አሜሪካ ወይም ደግሞ እስራኤል ናቸው የሚል በህዝቡ ዘንድ ስጋት ተፈጥሯል። ከዚህ ጋር በተገናኘ ግን አሜሪካ ተጨማሪ መርከቦችን ወደ ኢራን ማስጠጋቷን ተከትሎ ከባድ ውጥረት ነው የተፈጠረው። ምናልባትም ይህ የሚሆነውን ጠብቁ የሚለው መልእክት ምናልባትም ተቃዋሚዎች እንዲያግዙ ጥሪ እየቀረበላቸውም ሊሆን ይችላል። ምናልባት አሜሪካ ጥቃት ብትፈጽም ውስጥ ያሉት እንዲያግዙ የሚልም ሊሆን ይችላል ብለው ብዙዎችም እያሰቡት ነው የሚገኘው። ግብጽ ለኢትዮጵያ አዲስ እቅድ ይፋ አድርጋለች። ግብጽ መንግስት ለኢትዮጵያ አዲስ እቅድ ነው ይፋ ያደረገው። ይህ እቅድ ደግሞ ባህሩን በውሃ የተሰኘ የኢትዮጵያ በአባይ ወንዝ ላይ መለሳለስ የምታሳይ ከሆነ ቀይ ባህርን እንድታገኝ አግዛለሁ ስትል ግብጽ ይፋ አድርጋለች። ይህ አዲሱ ፕሮፖዛል ለተለያዩ አደራዳሪ አገራትም ተልኳል። ለቱርክ፣ ለአሜሪካና እንደዚሁም ለተባበሩት አረብ ኤሚሬትና ለሳውዲ ጭምር የተላከው ነው የተባለው። ቱርክም እንዳለችበት ነው የተነገረው። ነገር ግን ይሄ የሚሆነው ወይም ቀይ ባህርን ኢትዮጵያ የምታገኘው በዋናነት በዛ በባህሩ ላይ ምንም አይነት ወታደራዊ እንቅስቃሴ የማታደርግ ከሆነና እንደዚሁም በባህር ኃይል የማትገነባ ከሆነ በቀጥታ ይሄ ይሳካል ስትል ነው ግብጽ የገለጸችው ማለት ነው። ከዚህ ጋር በተገናኘ ግን የኢትዮጵያ መንግስት በዚህ ጉዳይ ያለው ነገር የለም ነው የተባለው። እናንተስ ምን ሀሳብ አላችሁ በዚህ ጉዳይ? ሀሳብ አስተያየታችሁን አስቀምጡ። በኢትዮጵያና በኤርትራ መካከል ወታደራዊ ፍጥጫ እየጨመረ መምጣቱን ተከትሎ በሁለቱ ሀገራት መካከል ያለውን ልዩነት ለማጥበብ ሳውዲ አረቢያ ከፍተኛ ጥረት እያደረገች ነው የምትገኘው። የውጭ ጉዳይ ሚኒስትሯን ወደ አዲስ አበባና እንደዚሁም ወደ አስመራ ልካ በተናጥል ውይይት እያደረጉ እንደሆነ የተነገረው። በዚህም እንግዲህ ሁለቱ ሀገራትን ለማስማማት ከፍተኛ የሆነ ሙከራ እያደረጉ ነው የሚገኘው። ነገር ግን እስካሁን ምንም አይነት መፍትሄ እንዳልተገኘ ነው። ባለፈው እንደዚሁ እንግዲህ ሞክረው ነበር፣ አልተሳካም። አሁን በይበልጥ በዚህኛው ወርም እንደዚሁ ጥረት እያደረጉ ነው የሚገኙት። አዲስ አበባ መምጣታቸውም ነው የተነገረው። የሳውዲ አረቢያ ውጭ ጉዳይ ሚኒስትር እንደዚሁ አስመራም ሄደው ነበር። ነገር ግን እስካሁን ምንም የተገኘ ፍንጭ የለም በምን ጉዳይ እንደደረሱ ማለት ነው። የሚደርስ መረጃ ካለኛ የምናካፍላችሁ ይሆናል። ነገር ግን የሳውዲ አረቢያ ውጭ ጉዳይ ሚኒስትር አዲስ አበባ መጥተው እንደነበረ መረጃው ደርሶናል።
እያሰሩና እንደዚሁም እያስፈሩ ጤናማ ፖለቲካ ነው ማለት በጣም ከፍተኛ የሆነ ወንጀል ነው ሲሉ የኢህአፓ ፖለቲካ ፓርቲው አመራሮች ገልጸዋል። የጋሞ ዞን የኢህአፓ ሰብሳቢ የአርባ ምንጭ ከተማ ትብብር ለኢትዮጵያ አንድነት ፓርቲ የፓርላማ እጩ የሆኑት አቶ ሰለሞን ሳዳ በጸጥታ አካላት ታስረው እንደነበር ነው የተነገረው። ፓርቲው ሰብሳቢ እንደገለጹት ከሆነ ምርጫ ቦርድና እንደዚሁም ደግሞ በሌሎች አካላት ጥረት ነው እንጂ የተፈቱት የሚፈቱም ሊፈቱ አይችሉም ነበር ሲል የገለጸ የፓርቲው ፕሬዚዳንት እንደገለጹት ከሆነ ይህ እንደዚህ አይነት አካሄድ እጅግ አደገኛ ነው። ፖለቲካ ወይም ዲሞክራሲ የተባለ ባለበት ሁኔታ አንድን የምርጫ ወይም አንድን የፖለቲካ አባል ለምርጫ የሚወዳደርን አካል በቤት ማፈን እንደዚሁም ደግሞ ለእስር ማድረግ ወንጀል ነው ሲሉ ገልጸዋል። ይህ የፖለቲካ ፓርቲ አባል የሆኑት እንግዲህ በቤታቸው ተከበው ጠዋት ነው ለእስር የተዳረጉት ተብሏል። በአብንና እንደዚሁም በስምረት ፓርቲ የተፈጠረው አለመግባባት አሁንም ቀጥሎ ነው የሚገኘው። እነዚህ ሁለት ፓርቲዎች እንግዲህ በከፍተኛ ሁኔታ የቃላት ውዝግብ እያደረጉ ነው የሚገኘው። ለዚህ መነሻ የሆናቸው ደግሞ የፌዴሬሽን ምክር ቤትና እንደዚሁም ደግሞ የምርጫ ቦርድ የወሰኑት ውሳኔ በወልቃይትና እንደዚሁም በራያ ላይ የወሰኑትን ውሳኔ ተከትሎ ነው። በእነዚህ ቦታዎች አምስት የምርጫ ጣቢያዎች ነበሩ። እነዚህ ጣቢያዎች ሙሉ ለሙሉ ታጥፈው በቀጥታ ለምክር ቤት መሆኑን ተከትሎ እነዚህ ሁለት ፓርቲዎች በከፍተኛ ሁኔታ እየተተቻቹ ነው የሚገኙት። በለጠ ሞላ የአብኑ ይህንን ጉዳይ በጽኑ ሲደግፈው፣ እንደዚሁም ደግሞ ጌታቸው ረዳ የስምረት ፓርቲ ፕሬዚደንት አምርረው ነው የተቃወሙት። ምርጫም እንደማይሳተፉ መጨመር ይህ ነገር የማይስተካከል ከሆነ ከምርጫ ራሳቸው እንደሚያገሉም ጭምር ነው እየተነገረ የሚገኘው። መጨረሻቸው ምን ይሆናል የሚለው እየተጠበቀ ነው የሚገኘው። እንግዲህ ስምረት ፓርቲ በትግራይ ትልቁ ፓርቲ ተብሎ እየተጠራ ቢሆን አሁን ግን ከፍተኛ ውጥረት ውስጥ ናቸው። የኤርትራ ናፍቃ በትግራይ ክልል ድንበር ባሉ ቦታዎች ላይ መገባቢያ ገንዘብ ሆኖ እያገለገለ እንደሚገኝ የተነገረው። ይህም ከሆነ ከ15 ቀን በላይ እንዳለፈውም ጭምር እየተነገረ ነው የሚገኘው። በትግራይ ክልል እንደሚታወቀው ባንኮች ብር መስጠት ከ1 ሺህ ብር እስከ 2 ሺህ ብር ብቻ ነው መስጠት የሚችሉት። ይህንንም ተከትሎ የትግራይ ክልል ናቅፋን በትግራይ ክልል ያለውን የብር እጥረት በናቅፋ ለመሸፈን እየተሰራ ነው የተባለው። ኤርትራ ይህንን ብር በቀጥታ ወደ ክልሉ አስገብታ እንዲገበያዩበት እያደረገች ነው የተባለው ማለት ነው። ከዚህ ጋር በተገናኘ ከአሁን ቀደም እንደዚሁም በተለያዩ በህወሓት ባለስልጣናትም ሲገለጽ ነበር። ቴሌኮምን ጨምሮ የተለያዩ መገበያያ ገንዘቦችን ከኤርትራ እንደሚያገኙም ጭምርም ሲገልጹ እንደነበረ የሚታወስ የኢቢኤስን ጋዜጠኛ ጨምሮ በርካታ ጋዜጠኞች ወደ እስራኤል ቴልአቪቭ አቅንተው ነበረ። እናም በዛ በርካታ ጉብኝት አድርገው ነበር። ከዚህ ጋር በተያያዘ ግን አንድ መረጃ ወጥቷል። አልጀዚራ በዚህ ጉዳይ መረጃ አውጥቶ ነበረ። በአልጀዚራ መረጃ እንዳወጣው ከሆነ ከኢትዮጵያ የተውጣጡ በርካታ ጋዜጠኞች የፍልስጤምን የሰብአዊ ጥሰት በመልካም ጎን እየደገፉ ነው የሚል መረጃ ማውጣቱን ተከትሎ ከፍተኛ ትችት እየቀረበባቸው ይገኛል። ነገር ግን ብዙዎች የሚተቃወሙት ነው የሚገኘው። እስራኤል እየሄዱት እነዚህ ጉብኝት አደረጉ እንጂ ማንንም አካል አልደገፉም፣ ማንንም አካልም አልተቃወሙም የሚልም ትችት አለ። በተለይ በሙስሊሙ ማህበረሰብ ዘንድ ከፍተኛ የሆነ ትችት እየቀረበባቸው ነው የሚገኙት እነዚህ ጋዜጠኞች ማለት ነው። በርካታ ጋዜጠኞች ናቸው የሄዱት ከአማራ ክልል፣ ከአሚኮ እንደዚሁም ከኢቢኤስ እንደዚሁም ከኢቢሲ በርካቶች ናቸው እና እነዚህ ላይ ትችት እያስተናገዱ ነው የሚገኙት እነዚህ ጋዜጠኞች በሙሉ ማለት ነው። ከዚህ ጋር ተያይዞ በተለይ በሙስሊሙ ማህበረሰብ ከባድ የሆነ ትችት ነው የቀረበው። ግማሾቹም ይሄንን እየተቃወሙት ነው የሚገኘው። እነዚህ ጋዜጠኞች ለጉብኝት ሄዱ እንጂ ማንንም ሳይደግፉ ማንንም ሳይቃወሙ ነው የሄዱት። እንደዚህ መባል የለበትም የሚልም እንግዲህ እናንተ በዚህ ጉዳይ ምን ሀሳብ አስተያየት አላችሁ? ሀሳባችሁን አስቀምጡልን። ከዚህ ጋር በተገናኘ ግን የእስራኤሉ እንግዲህ ፕሬዚዳንት ወደ አዲስ አበባ እንደሚመጡም ታውቋል። ሄርዞ ሳቅ ማለት ነው። እናም ከዚህ ጋር በተገናኘ ስለ ምን መልስ ይሰጣል? ምን ሀሳብ አላችሁ? ሀሳባችሁን አስቀምጡልን። ግብጽ ለኢትዮጵያ ያቀረበችው አዲሱ ሀሳብ ብዙዎችን እያነጋገረ ነው የሚገኘው። የግብጽ መንግስት ለኢትዮጵያ አዲስ እቅድ ነው ወይም ፕሮፖዛል ነው ያዘጋጀው። ባህሩን በውሃ የተሰኘ ነው ለኢትዮጵያ ያዘጋጀው የተባለው። ኢትዮጵያ በአባይ ወንዝ ላይ መለሳለስ የምታሳይ ከሆነ ግብጽ ለኢትዮጵያ ቀይ ባህርን እንድታገኝ እገዛ ታደርጋለች የሚል ነው ይህ ፕሮፖዛል የተዘጋጀው ነው የተባለው። ከዚህ ጋር በተገናኘ ግን ኢትዮጵያ ቀይ ባህርን ካገኘ በኋላ በቀይ ባህር ምንም አይነት ወታደራዊ እንቅስቃሴ ማታደርግ ከሆነና ባህር ኃይል ማትገነባ ከሆነ ቀይ ባህርን ወይም ደግሞ ምጽዋን ልታገኝ ትችላለች ስትል ግብጽ ገልጻለች። ይህንንም ለአደራዳሪ አካላት ልካለች የተባለው ለአሜሪካ፣ ለቱርክ እንደዚሁም የተባበሩት አረብ ኤሚሬትና እንደዚሁም ለሚመለከታቸው ለቀጠናው ሀገራት ለድርድር ልካለች የተባለው። ኢትዮጵያ መንግስት ግን በዚህ ጉዳይ ምንም አይነት ምላሽ እስካሁን እንዳልሰጠ የተነገረው። ከዚህ ጋር በተገናኘ ግን ይህን መረጃ ያወጣው የተባበሩት አረብ ኤሚሬት ሚዲያ ነው።